ፈጣሪው አይንሽ ነው በለኝ አንቺ ወራዳ የሰው ርካሽ ልቅምቃሚ ምንም ያየሽው ነገር የለም ቆይ ላስረዳሽ አንቺ የሰው ርካሽ አፍሽ ዝጊሽ ምንድነው ቆይ ያምሻል ዝም ብለሽ አትጩይብኝ ምን ነው ልትመጪ መሆኑ ነው ነይ ምችኝ ይኸውልሽ ደሊላ መጀመሪያ ተረጋጊና በስነ ስርዓት እናወራ አንተ እዚህ ውስጥ አትግባሽ ብልግናዋ እንደዚህ አፍንጫዋ ላይ ደርሶ እንደዚህ የሚያርቃት አልመሰለኝም ነበር ለብልግናውማ አንቺ ከኔ ተቀርቢያለሽ ጭራሽ ራቁትሽን ሆነሽ ፍቅረኝን ማማለል ጀመርሽ አይደለ ስነ ስርዓት ይኑርሽ አፍሽን አትክፈቺ ምታወሪውን ነገር ወቂ ደሊላ በእናትሽ የማይሆን ወሬ አታውሪ የኔ ፍቅር አንተ ዝም በል ይቺ ባለጌ በደንብ ነው መማር ያለባት ዝም በይ አልኩሽ እኮ በቃ እንዴ እያወራሽ ያለሁት እኔ ነኝ እሷ አንተ ያት ለኔ መልስ ስጪ ለዚች የማትረባ የመንገድ ዳር ብለህ እኔን ትናገረኛለህ ዝም በይ ኤሞስ እኔ መታኝ አንቺ ደግሞ አለቅሽም እሺ እሰራልሻለሁ ዋጋሽን ነው የምሰጥሽ ጥሩ ጸጋዬ ይሄ የሥራ ጉዳይ ነው ምንም የሚያሳስብ ነገር አይኖርም ሁሉንም ነው ጨርሰዋለሁ ምንም አያሳስብህ በቃ ያለውን ነገር በቴሌግራም ፋይሉን ልክልሃለሁ እሺ መልካም ጊዜ አባዬ ቴንሲያን ከፍቅረኛዬ ጋር ሳሎን ራቁቷን አገኘኋት ምንድን ያልሽኝ አዎ አባ ኤሞስን ለማሰሳት ራቁቷን ሆና የማይሆን ነገር ስታደርግ ደረስኩባት ቆይ እሱ ሄዷል ነበር እንዴ ምን አባቱ ሊያደርግ ነው የተመለሰው ተመልሶ መጣ አባ እሱ ምን አደረገ ብለህ ነው እሱ ናት እንጂ ባለጌዋ እሱስ ቢሆን ከሷ ይተናነሳል ብለሽ ነው የመጨረሻ ውርጋጥ ባለጌ አይደል ወይኔ ጉዴ ዛሬ ምንድን ነው የተፈጠረው አለቀልኝ በቃ ለምንድን ነው እንደዚህ የምትሆኚው ቴንሲያ ተረጋጊ እንጂ ቆይ አንተ ምን አገባ ለምን ትመታታለህ እባክሽ እሷን በጣም ባለጌ ናት እንዴት አፏን ስከፍትብሽ እንደነበር አላይሻት እናትህ ፈታ መብቷ ነው እኔም ታልኝ ብዬሃለሁ እሱ ምን አደረገ አባ እንዴ ራቁቷን ሆና ተፈታተነችው እንጂ ደግሞ ወንድ ልጅ እኮ ነው ይኸውናልሽ ልጅ ደሊላ ልጁን በቅጡ አላወቅሽው በደንብ ልታውቂው ይገባ ነበር አየሽ አባ ይኸውልህ አሁን ጥፋተኛ ቴንሲያ ናት በቃ ትኩረትን እሷ ላይ ብቻ አድርግ እና አሁን ሳሎን ናቸው ያሉት ጭራሽ እኮ አባ በያስኳችሁ ሂጂ ብላ በጥፊ መታኝ እኮ ነው ጥሩ ጊዜ እናሳልፍ ዞር በይ ካጠገብ ያለች እውነትሽን የምታወሪኝ ይቺ ልጅ ዱሉ አልጠቀማትም ማለት ነው እንዴ ምን ማለትሽ ነው አንቺም እኮ የራስሽ ሆነ ክብር አለሽ እንዲህ ያላግባብ ልትናገርሽ አይገባም እህቴ ነች አንተ ልትመታት አትችልም ከፈለገች ትናገረኝ ከፈለገች ደግሞ ትምታኝ እንደዚህ ማለት ትናገርሽ አትችልም አንቺ ራስሽ እኮ ነሽ ያላግባብ ፊት እየሰጠሻት እንደዚህ አፏን የምከፍትብሽ አባ ይሙት ያልሰደበችኝ ስድብ የለም ጭራሽ ብልግናው ሳይበቃ እኔ ባለጌ አለች እቺ ወራዳ አታደርገውም ይሄንን ቆይ አንተ ስለኔ ምን አገባ ቴንሲያ እባክሽን ተረጅኝ እንጂ ምን ልረዳክ ስለኔ ምን አገባክ ቆይ ለምንድን ነው ለኔ የምታስበው እንደዚህ ስትይኝ እኮ ልቤን ትጎጂዋለሽ አሁን ከዚህ ሂድ አንቺንማ መቼም ትችሻለሽ ይሄ እኮ ቤቴ ነው ሰውዬው ምን አድርጊ ነው የምትለኝ ወይስ ችግር ውስጥ ካልገባው ደስ አይልህም አታምነኝም አይደል አባ ቆይሽ ነው ውሸት ፈጥሬ ያወራሃለሁ በጣም ነው የማምንሽ የኔ ቆንጆ አንቺን በጣም ነው የማምንሽ እንዴ አባ ልትገለኝ እኮ ነው ቆይ ምንድነው ፍላጎታችሁ እኔ በሷ እጅ መሞት አለብኝ ኦኬ ጥሩ ዱላ አልጠገበችም ማለት ነው ይቺ ልጅ ልክ መግባት አለባት አንቺ ክፍለሽኝ እዛው ድረስ መታ ይቅርታ እንድጠይቅሽ አደርጋለሁ ጎበዝ የኔ አባት የምታደርገውን ነገር ጠንቅቀህ ታውቃለህ እስቲ በደንብ ተመልከች አይኖችን ምን ማንኩሽ ምን ልረዳ ይሞስ ተውኝ በቃ ቴንሲያ ይቅርታ ልትጠይቂኝ ስትመጪ እማደርገውን ጠንቅቄ ያውቃለሁ አዎ ጭራሽ ብለሽ በማፈቅረውና በመወደሱ መጣሽብኝ ቴንሲያ በጣም ጥሩ የኔን የምለውን ሰው ጭራሽ ቴንሲያ በመወደውና በማፈቅረው ሰው ከመጣሽብኝ እመኝ በህይወትሽ እንደፈረድሽ እመኝ እኔ እንደሌላ አላወቅሽኝም ማለት ነው አዎ አላወቅሽኝም
ሲነሳብህ ሰይጣን ነኝ እሺ ቴንሲያ እውነት አለቅሽ ምን ለማድረግ እየሞከርክ ነው ስሜቴን ብትረጂኝ ብዬ ነበር ያንተ ስሜት የሚያሳስበኝ ጊዜ ላይ አይደለም ለራሴ ብዙ ህመም አለብኝ ቆይ የትኛውንም ህመምሽን እኔ ላከመልሽ ይችላል ቆይ ከኔ ምንድነው የምትፈልገው ለምንድነው በሰላም እንድኖር ማጥቶኝ በቃ ሰላሜን ስጠኝ ቴንሲያ የኔን ፍላጎት እኮ በሰላም እንድትኖር እኮ ነው ምን ላድርግ ጆሮ ጋለ ሰማኝ አንተ ህይወቴ ውስጥ ካልገባ እኔ በሰላም እኖራለሁ ስሚ እንጂ አንቺ ዘረቢስ ደግመሽ ልጄ ላይ እጅሽን አነሳሽ አይደለ ኧረ አባዬ እኔ እኮ አልመታኋትም ዝም በይ ልትዋሽኝ ትሞክራለሽ ምን አንተ ወጠጤ ናምታኝ እጅን ሰንዝርብኛ ይሁን ለሱ አልመታቻትም እኔ ነኝ ደሊላን የመቷት ጭራሽ ቤቴ ሰተተተተ ብለህ መተህ ከገባህ በኋላ በኩራትን ቤት እያወራህ ነው በኩራት እየነገርከኝ ነው እሱ ያለ ጥፋቷ ለምንድን ነው የምትወነጀለው ደሊላን የመቷት እኮ ነኝ ጭራሽ ልጅ መምታትህን በኩራት እየነገርከኝ ነው ደሊላ በጣም ብዙ ልክ ያልሆኑ ነገሮች አሏት የምትናገረውን እንኳን ምንም አታውቅም ልጅህን ዘላልነች እያልከኝ ነው ንገረኛ እንደሱ ማለት ባልፈልግም እውነቱ ግን እሱ ነው በቃ አንተ አይደለም የናከኝ ያስናቀችኝ እቺ ነች አንቺ ዘረቢስ ባለቤቱን ካልናቁ አጥሩ ነው የነቀንቆል አባዬ ቆይ ተረጋጋ አንቺ አልገባሽም እዚያ ናተ ላይ ወጥቼ መላጣህ ላይ ካልጨፈርኩ እኮ እያለኝ ነው አባ እንደሱ አይደለም በፈጠረ ተረጋጋ ከዚህ በኋላ ቴንሲያ ላይ እጅን እንዳታነሳ የሰማኝ ነው አንተ ውርጋጥ ምን አባካልከኝ ምን ምንድን ያልከኛው እስኪ ድገመው በደንብ ሰምተኛል ልጅቷ ላይ ያላግባ ብዙ ግፍ እንደምታረጉባት አቃለሽ ቆይ ምን አርጊ ነው የምትሏል ልጅቷን ምን ታርጋችሁ አሃ ልብህ ብትውሏላ ትቤት ወጥሯል አሁን ያልከኝ ነገር ደርሼ ስመለስ ትለኛለህ እሺ መጣ እኔ ቆንጆ ያረላኝ ቆይ ምን አክል ጊዜ ሆናችሁ ምኑ ከሷ ጋር ከተለያያችሁ ትንሽ ቆየን ናፍቃለች አልናፈቀችኝም እርግጠኛ ነህ አዎ እንዴ እዛ ጋር የቆመችው እሷ ናት መስል ይታለች እው እዛ ጋር የቱ ጋር የእውነት ናፍቃለች ይመስለኛል ለምን ተለያያችሁ የተለየ ምክንያት የለንም ውስጤ ደስተኛ ስላልነበር ካንቺ ጋር ማውራት አልፈልግም አልኳት እሷም እንደጠየቅኳት አረገች የምትጓደዱ መስሎኝ ነበርኩ እንዋደድ ነበር ነገር ግን ሁሉም ነገር በአንድ ቀን ተቀየረ ታውቂያለሽ በጣም ናፍቃኛለች ከተመለሰች ትቀበላታለህ እኔ እንጃ አይመስለኝም ለምን ከሌላ ወንድ ጋር ስላየኋት ደስተኛ ነበረች ትንሽ ቅናት ተሰምቶኝ ነበር ግን ደስተኛ ስለሆነች ደስ ብሎኛል አንተንም ደስተኛ የምታደርግ ሴት ትገኛለች በቃ ራስን አታጨናንቅ ተነስ በቃ እንሂድ እንደው ታይ የሰው ምክር ስም የትልቅ ሰው ምክር ስም ይታይ እኔና አላለችም አንቺ እከን አስታወሽኝ ቆይ ለመሆኑ ግን እከን ታውቂዋለሽ አላውቀውም ለነገሩ እናንተ እኮ አታውቁትም እኛንን እንጂ የጥንቶቹ ምናቀው ወይ ጉድ ቆይ ግን አንቺ ልጅ እድሜሽ ስንት ነው አይ እሱ እንኳን ተይው ክንቹቹዬ ልክ እንዳንቺ እንዲህ ብቻዬን ቁጭ ስል ምን አይነት ሐሳብ ጭንቅላቴ ውስጥ እንደሚመጣ ታውቂያለሽ ምንድን ነው የምታስቢው ወደፊት ትልቅ ሰው ሲሆን ድሮ በእኛ ጊዜ እያልኩኝ የማወራው ታሪክ አለኝ ወይ ብዬ ሳስብ በቃ ስን ብዬ ልቤ ስብር ነው የሚለው እንዴ ቆይ ብቻ የምናገረው ታሪክ የለኝም እያልሽኝ እንደው አይገርምሽም አይ ታዲያ ምን ችግር አለው በቃ ስለ ፍቅር ታሪክሽ ትነግራቸዋለሽ ምን የረባይ ፍቅር ታሪክ አለኝ ብለሽ ነው ብቻ ፍቅረኛ የለኝም ምናምን እያልሽኝ እንደው ሺም ነው አይደለ አሁንም አንዱን አፍቅሬ ሰውን ሁሉ በቃ አፉን አስጪ ከሰው እኩል ነው መሆን ሳታፈቅሪው ምን ላድርግ ሹቹ ወድጄ እኮ አይደለም ሁሉም ሰው እስካሁን ፍቅረኛ ላይሽም እንዴ ምናምን እያለ ጎዶልነት እንዲሰማኝ ያደርግኛል ጀሪዬ ቢገባቸው እኮ ይሄ በጣም መታደል ነው ባፈቅር ግን ምን አይነት ሰው ማፍቀር እንደምፈልግ ታውቂያለሽ ምን አይነት ወንድ ነው የሆነ እንዴት ነው ደረቱ ሰፋ ያለ
ጡንቻው ፈርጠምጠም ያለ ወንድ በቃ በጣም ደስ የሚል ሞዴል የሚመስል በፊት ቀይ ባይሆን ምናምን እል ነበር። አሁን ግን ቀይ ቢሆንም አይደብረኝም። ቆይ ሀሳብሽ ምንድን ነው ያስለወጠሽ? ድንገት ያየሁት ሰው አለ እባክሽ። አልገባኝም። ኧረ ተይኝ እባክሽ ስለሱ እንኳን ተይው። ግን ቹቹዬ እንደው በሞቴ እንደው ስሞትልሽ ቹቹዬ እንደው በእናትሽ ከቤዛ ጋር ላስታርቃችሁ። አታስቢ እሺ ጄሪ፣ እኔና ቤዛ በራሳችን መንገድ እንታረቃለን። ወይ ቹቻ ግን ምን ነው የማይሆን ቴክስት አላከልሽ እንዴ? ጄሪ በጣም ይቅርታ እሺ፣ ብቻዬን መሆን አለብኝ። አይ ሰው ሁሉ ቀልቡን አላልኩሽም? አገኘናት። እንደዚህ እኮ አርፍዶ አያውቅም ነበር። ምን ሆነ ነው? ቆይ ማታ አልተደዋወላችሁ? እሱማ ተደዋውለን ነበር።